ቅድስት አርሴማ እኔ ታመንኩ ምስክር ነኝ እውነተኛ ምስክር ነኝ ሳልዋሽ በእውነት ክርስቶስን መሰክራለሁ እኔ ላንተ አልገባም የኢየሱስ ክርስቶስ ሙሽራ ነኝ አለች ለምን የማ ሙሽራ ነኝ አለች የክርስቶስን ሙሽራ ደግሞ መቀማት ይቻላል ወይ የክርስቶስን ሙሽራ ቀምቶ ለራስ ማድረግ ይቻላል ወይ አይቻልም ስለዚህ እኔ የክርስቶስ ሙሽራ ነኝ አለችው በዚህ ሰዓት የሚያምሩ አይኖቿን ያየ ባጽ ዝሙት ተነድፎ ስለነበረ አይኗን ይሄ የምትሚያምሩ አይንሽን አበላሽቼ የምትመኪበት ውበት ሁሉ ይረግፋል አላት ስለዚህ ቅድስት አርሴማ እንደዚህ አለች ውበቴ ክርስቶስ ነው አለች እስቲ በሉ እናንተ ውበታችሁ ማን ነው የማይደበዝዘው ውበታችን ማን ነው የማይረግፍ የማይጠወልገው ውበታችን ማን ነው ክርስቶስ ነው ብላ ባላውያን ነገስታት ፊት ለፊት መሰከረች ቅድስት አርሴማ አሁን ቅድስት አርሴማ አይኗን በወጪት አውጥቶ አይናማ የነበረችውን አይነ ስውር አድርጎ በእስር ቤት ጣላት ቅድስት አርሴማን ግድ የለም ከአርሴማ ጋር ያለው ክርስቶስ ነው ማን ነው የተሰዋችለት አይኗን የገበረችለት ጌታ ማን ነው በንጉሱ ፊት ለፊት የታመንኩ ምስክር ነኝ አልዋሽም ብላል በእውነት የመሰከረችለት ክርስቶስ ነው ስለዚህ ክርስቶስን ይዛ ወደ እስር ቤት ገባች ቅድስት አርሴማ ታዲያ እንደዚህ ያደረገች አንቺ ዛሬ የለምንሻት የተማጸንሻት ደጇ ወርቃኪ እየለመንካት ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያምን ተማጸነቻት ማን አያችሁ ቅድስት አርሴማ እንኳን እመቤታችን ተማጽናለች ገድሏ ነው የሚናገር እመቤቴ አለች ቅድስት አርሴማ እመቤቴ ልጅሽ እኮ የዓለም ብርሃን ነው የዓለም ብርሃን ማን ነው ንገሩኝ እንጂ የዓለም ብርሃን ነው ልጅሽ ብርሃን አንቺ መብራን የብርሃን እናት አንቺን ይዤ ልጅሽን አመኜ እንዴት አይነ ስውር ሆናለሁኝ ብላ ለመነቻት ክርስቶስ የለመኑትን መስጠት ልማዱ አይደለም ጥቂት ሲለምኑት ብዙ የሚሰጠው የበረከት ጌታ የቅድስት አርሴማን ጸሎት ሰማ የእናንተንም ጸሎት ሥላሴ ይስማ መድኃኔ ዓለም ጸሎታችሁን ይስማ ጸሎቷን ሰማና ድንግል ማርያምን አስከትሎ ቅዱሳን መላእክትን አስከትሎ ቅድስት አርሴማ ከ27 ደናግል ሰማዕታት ሴቶች ጋር በታሰረችበት ወህኒ ቤት ኢየሱስ ክርስቶስ ተገለጠና እናቴ አንቺን ለምናሻለች ድንግል ሆይ እናቴ ሆይ አንቺን ተማጽናለች ስለዚህ ይሄንን ሰማያዊ አይን ተሰጫት ዘንድ ፈቅጃለሁ አለና ኢየሱስ ክርስቶስ ምድራዊውን አይን ስጋዊውን አይን ከላይ ያለውን አይን ቢያወጣ ንጉሱ ሰማያዊ አይን በድንግል ማርያም እጅ ይዞ መድኃኔ ዓለም መጣ እናትና ልጅ ወደ ቤታችን ይምጣ መድኃኔ ዓለም ከኪዳነ ምሕረት ጋር ከእናቱ ጋር ይምጣልን ወደ ቤታችን መጣና ለድንግል ማርያም ሰጣት ድንግል ማርያምም የጠፉ አይኖቿን ሰማያዊ የሚሆን የብርሃን አይኖች በቅድስት አርሴማ በወጡ አይኖቿ ውስጥ ገጥማላት ባርከዋት እስከ መጨረሻ ጽኚ አይዞሽ በመንግስተ ሰማያት ልጅ ያዘጋጀልሽ ታላቅ ስጦታ የሰማዕትነት አክሊል አለሽ ሞት እንዳትፈሪ አንቺ ከበረታሽ ከጸናሽ ሌሎች ደናግል 27 ሴቶች አሉ እነሱንም ታጸኛለሽ የክርስቶስ ሙሽራ ታደርጊያለሽ የታመነ ምስክር ምን አይልም እስከ መጨረሻ ድረስ መስክሪ ብለው ኢየሱስ ክርስቶስ ባርኳት ድንግል ማርያም ባርካት ቅዱሳን ባርኳት ተሰውሯል ተለዩ ይሄንን እምላችሁ ድንግል ማርያም ማነው ቅድስት አርሴማ የድንግል ማርያምን ጸሎት ተቀብላለች እመቤቴ ብላ ለምናታለች ምን ብላ ለምናታለች እመቤቴ ብላታለች ታዲያ የጠፋው አይኗ ብርሃን ቢያገኝም ዛሬ ቅድስት አርሴማ ቤተክርስቲያን በተሰራበት ጸበሏ በፈለቀበት እውር ይበራል አይበራም አረ መስክሩላት ይበራል አይበርም አንገቷ ተቆርጦ ሰማዕትነት ብትቀበል ቅድስት አርሴማ የቅድስት አርሴማ ቤተክርስቲያን ባለበት በሰንሰለት የታሰረ ሰው ይፈታል አይፈታ ጭንቀቱ ይቀላል አይቀልም ይሄ የተሰጣት ቃል ኪዳን ነው አመስግኗት እስቲ እልል ብላችሁ እግዚአብሔር ስሙ የተመሰገነ ይሁን